ጥሩዎች ናቸው። ኃይለኛ ተመልካች ነበር። በጣም ጊዜው በስንት ነበር ዘመኑ? ያው እንግዲህ 68 69 70 71 በጣም ውጥረት ነበር። ቀውጡ ቀለው በጣም እና ሜዳ ውስጥ በሰላም ያልፋል እንግዲህ መቼ አለ እሷ ለምን ያው አዎ ምን ዞሮ ግን ሜዳ ውስጥ ነው እንጂ ነገር የምንፈላለገው ውጭ ስንወጣ ሰላም ነው። አዎ እንደዚህ ቂም ያለው ነገር የለም። ብዙ ጊዜ ያው እነሱ ባሰሳ ወሰዱት እንጂ እኛ ወስደን ነበር። ኃይለኛ ቲፎዞ ነው በእኛ ጊዜ የነበረው። ከልቡ ነው፣ እውነተኛ ናቸው። የሚያለቅሳል፣ የሚንፏቀቃል፣ ሁሉ ነገር ከልቡ ነው። በእውነት የድብቅና የለበጣ ነገር አይደለም። በጣም ከምራቸው ነው ክለቡ ነው የሚወዱት። ከዛ ያልፍና ለእያንዳንዱ ደግሞ ተጫዋች የራሱ ቲፎዞ አለው። የሚገርም ነገር እንግዲህ በነጊዜ ሸዋን ገዛውም ነበር፣ ገባውጣ ይላል ራሱ መንግስቱ የሚጫወት ነበር። እንግዲህ አብዛኞቹ የለም አሁን አለማዊ ያለ አሁን እንኳን ቀደም ብሎ አቁሟል። ከኛል እነ ተስፋዬ ጥላሁን፣ ስዩም፣ ጸጋዬ፣ መሐመድ ቱርክ፣ መሐመድ ቡከር እነዚህ እንደቀጸላ ከበደ እነዚህ ነበሩ። ጠንካራ በጣም ጠንካራ ቡድን ነበር እና በዛም እኔ በተጫወቱበት ሰዓት ቡድኑ አሸናፊ ነው የነበረው። ጊዜውም ጠንካራ ወታደሮችም በጣም ጠንካራ ቡድን የነበሩ ሰዓት ነው። የእኛም ቡድን ጠንካራ ነበር። እንደውም በዛ ጊዜ ቡድኑ ትዝ ይለኛል የጥሎ ማለፍ ሻምፒዮና ከበላ ረጅም ጊዜው ነው። እኛ ከገባን በኋላ የጥሎ ማለፉንም የሻምፒዮና ዋንጫ ሁለቱን ዋንጫ ተናንዴ የሰራነው ታሪክ አለ። እነዚያ ዘመናት ለቅዱስ ጊዮርጊስ ክለብና ለደጋፊዎቹ አይበገሬነታቸውን ያስመሰከሩበት፣ የቅዱስ ጊዮርጊስ አርማ ለማናቸውም አይነት ተጽዕኖ የማይንበረከክ መሆኑን በደማቸው ያረጋገጡበት ወቅት ሆኖ አለፈ። በወቅቱ ስልጣን የነበራቸው የቅዱስ ጊዮርጊስ ተቃዋሚዎች ሁሉ የሕዝብን ፍቅር በኃይል ለማውደም ያደረጉት ሩጫ ከሰመ። በመጨረሻ ተስፋ ቆረጡ። እናም ያለ የሌለ ኃይላቸውን ተጠቀሙና በ1970 ዓመተ ምህረት ቅዱስ ጊዮርጊስን አፈረሱ። ቅርሱን፣ ዋንጫዎቹን፣ ንብረቱን በሙሉ ዘረፉ። ከታሪክ ያልተማሩት ነገር ቢኖር ግን በመከራ ጊዜያት ሁሉ ቅዱስ ጊዮርጊስ በሕዝብ ልብ ውስጥ ተሰንቆ መቃብር ፈንቅሎ መውጣት መቻሉን አለመገንዘባቸው ነበር። እንግዲህ ሰው በዛን ሰዓት የፖለቲካው ሁኔታ ነበረ። ሰው መጥቶ ፍራስትሬሽኑን የሚያወጣው ሜዳ ነበረ። የኛ ደግሞ ቲም አያሳፍርም ነበር። በዛ ሰዓት ጥሩ ተጫዋቾች ስለነበሩ ከመቻል ጋር ስንጫወት ከኦሜጋ ጋር ስንጫወት ጥሩ ውጤት ስለምናመጣ ሰውን ያረካው ነበር። ያ ደግሞ ፐርሰናሊ በጣም ሳቲስፋይ ያደረገኝ ነበር። ሁላችንም ማለት ነው በጣም ሳቲስፋይ ያደረገኝ እና ዋናውን ለመውጣት ከሀገር ምክንያት የሆነ የሳን ጆርጅ ቲም መፍረስ ነው። ከዛ ነው እነዚህ ሳን ጆርጅን የማይወዱ ሰዎች ሴራን ጠስሰው ቲም ዲፈርስ ሲሆን ድሮም ለመውጣት ከኢትዮጵያ ሀሳብ ነበረን ይጫወት ይችላሉና ግን ያ ሁኔታ ደግሞ ሞር እንዲፋጠን አድርጎልኛል። እንደፈረሰ ምንም የሚያስደስተኝን ነገር ስለወሰዱብኝ፣ የምወደውን ነገር ስለወሰዱብኝ በጣም ቅር ስለሰኝ ሞር ከጓደኞቼ ጋር ከሰብስቤና ከአያያ ጋር ይሄን ነገር ተነጋግረን ለመጣችን ካገር ማለት ነው። በዚህ አጋጣሚ ያው የድሮዎቹን ነባሮቹን ብቻ ሳይሆን ማለት ያለብኝ ጌታቸው አብዶ ተስፋዬ ጥላሁን ሲባልና አህመድ አብደላ መካሳውን ተፈዋል እንግዳ ወርቅ ታሪኩን መሳሰሉ ብቻ ሳይሆን ከዛ በኋላ ደግሞ እነሰብስቤ ያሰፋል ነሲብን ተስፋ መሳሰሉ ልጆች ደግሞ ሲመጡ አንድ በኔ እድሜ አካባቢ ሆኑ ልጆች ደግሞ ሲመጡ ሞር ኢንጆይ ማድረግ ጀምረን ማለት ነው። ያንን ወዲያው ስለቆረጡብን ሞር ኢንጆይ ሳናደርገው አንድ ላይ ሳንጫወት ኮምፕሊትሊ ወጣት በሆኑ አንድ እድሜ አካባቢ ባሉ ልጆች ለ2 ለ3 ለ4 5 ዓመት ሳንጫወት ስላፈረሱብን ትንሽ ቅር ብሎን ነበረ። ግን ቤዚካሊ ይሄ ነው። ጀስት ሳን ጆርጅ በመጫወቴ በጣም ኢትዮጵያ ውስጥ በጣም ደስ ይለኛል። ላይክ ዓለም ላይ ላይክ ማንቸስተር ዩናይትድ ወይም ባርሴሎና ምናምን እንደመጫወት ለኔ ጊዮርጊስ ከፈረሰ በኋላ
ትግል ፍሬ የሚባል ቡድን ነበረ። ያ የመይሰማ ቡድን ነው ትግል ፍሬ። አሁን ትግል ፍሬ ማሊያው ከለሩ ይሄ ነው። እዚች ላይ ግን እንትነች ቀይ ያለችበት አንድ ወቅት እዚህ ለኛ ከፖሊስ ጋር ያ ትግል ፍሬ ዋንጫ ደርሶ ስንጫወት አንድ የጊዮርጊስ ደጋፊዎች ማት ነበሩ። ያኔ ጊዮርጊስ ማሊያ እንደ ትልቅ ነውርና የተከለከለበት ከካታንጋ አንድ ሰው ይዞ ብቅ ብሎ እንዲያወጣ ድሮ ማሊያ እና ከዛ በቃ እዛ ውስጥ ደግሞ ትግል ፍሬ ውስጥ የጊዮርጊስ ልጆች ብዙ ነበር። እኔ ነበር ጸጋዬ ነበረ፣ አንድ ተስፋዬ ጥላሁን ነበር። እንደ 4-5 ልጆች የጊዮርጊስ ልጆች ነበር። በኋላ ምን አሉ ያን ቪበል ባሉት ያንን ትግል ፍሬ መጨረሻ ፖሊስን ጠንካራ ቡድን እና ክብሮም መንግስት ገብረ በጣም ኃይለኛ በነበሩበት ሰዓት ፖሊስን አሸንፈን ዋንጫውን ወሰድን። ትግል ፍሬ ኃይለኛ ዱላና ጥይት ተኩስ ነበር። በወጣትነታቸው ያንን ትንቅንቅ ከተጋፈጡት ተጫዋቾች መካከል እያያ ረጋና ስብስብ ያሰፋ ከጊዮርጊስ መፍረስ በኋላ ተሰደው በአሜሪካ በመኖር ላይ ይገኛሉ። ያሳደጋቸውን ክለባቸውን ግን መቼም አይረሱትም። አሁንም በሰሜን አሜሪካ የሚገኙ የቅዱስ ጊዮርጊስ ደጋፊዎችን በማስተባበር ላይ ይገኛሉ። ጊዮርጊስ ቲም በ1935 ዓመተ ምህረት ተመስርቶ እስካሁን ድረስ ኃይሉ እየተነከረ በዚህ ደረጃ ደርሷል። በእናቶ ይድነቃቸው የተቋቋመው ቲም በአሁኑ ሰዓት ብዙ ነገሮችን እያሻሻለ ብዙ ነገሮችን እየሰበሰበ ቲፎዞዎችንም ከቀን ወደ ቀን እያበረከተ እዚህ ደረጃ ደርሷል። ብዙ ተጫዋቾች በስሩ አልፎ ሄደዋል። ብዙ የቲሙ አስተዳደሮች በስሩ አልፎ ሄደዋል። ግን ቅዱስ ጊዮርጊስ እስካሁን ድረስ አለ። ሊፈርስ ተሞክሮ ነበር፣ ፈርሶም እንደገና ተቋቁሟል። በዚህ ላይ እናቶ ይድነቃቸው እና አቶ ከድሬባ የመሳሰሉ የቡድን መሪዎች ነበሩ። በአሁኑ ሰዓት ደግሞ እናቶ አብነትን የመሰለ ሼክ መሐመድ የመሰሉ የቡድን መሪዎች አጋጥመዋታል። ይህም ማለት ጊዮርጊስ ሁሌ እግዚአብሔር ይጠብቀዋል ማለት ነው። ስሜ ሰብስቤ ያሰፋ እባላለሁ። የቀድሞ የቅዱስ ጊዮርጊስ ክለብ ኳስ ተጫዋች ነኝ። ከህፃናት ጀምሬ እስከ ትልቅ እስከምደርስ ድረስ እስከ ኤ ቲሙ ድረስ ትልቁ ቲም ድረስ እና ከዛም ለወጣት ቡድን ለተስፋ ቡድንና ለኢትዮጵያ ብሔራዊ ቡድን እስከምጫወት ድረስ በቅዱስ ጊዮርጊስ ቡድን አንድ ማሊያ ለብሼ የተጫወትኩ ተጫዋች ነኝ። ቅዱስ ጊዮርጊስን እንደ አይኔ ብሌን የማየው ቲም ህይወቴ ማለት ነው። በሱ ምክንያትም ነው ይህን እንድል አግኝቼ ወደ አሜሪካ ሀገር ልመጣ የቻልኩት እና ምንም ማረሳው ነው። ከዛ በተረፈ የቅዱስ ጊዮርጊስ ቲም በታሪክ የታወቀ እስካሁን ድረስ ከ70 ዓመት በላይ ያለ ቲም ነው። ይህ ቲም ደግሞ የህዝብ ቲም ነው። ባለፉት ጊዜያቶች ከትልቅ ጀምሮ ከግርማዊ ቀዳማዊ ኃይለ ሥላሴ እስከ አልጋ ወራሹ ከዛም በኋላ እንደነ አቶ ከድሬባ የመሳሰሉ እንደነ አቶ ሩዌ የመሳሰሉ እንዲሁም ደግሞ አሁን አልፎ ተርፎ እንደ ሼክ መሐመድ አላሙዲና አቶ አብነት መስቀል ጋራ እንደዚህ አይነት ሰዎች ሲወርድ ሲዋረድ የመጣና በጣም ብዙ ትላልቅ ኢትዮጵያኖች እንደነ አቶ ይድነቃቸው ተሰማ የመሳሰሉትን ከአፍሪካ አልፈው ለፊፋ ድረስ ያደረሷቸው ሰዎች ያፈራ ትልቅ ቲም ነው። በዛ ቲም ውስጥ ደግሞ ብዙ ትልልቅ ኢትዮጵያኖች ያለፉበትና ብዙ ትልልቅ ኳስ ተጫዋቾች እንደነ መንግስቱ፣ እንደነ ሸዋንግዛው፣ እንደነ አስራት ኃይሌ፣ እንደነ አለማየሁ ፊኛ፣ እንደነ ተስፋዬ ጥላሁን፣ እንደነ ስዩም አባተ፣ እንደነ ጌታቸው ዱላ፣ እንደነ ጌታቸው አብዶ እንዲሁም ደግሞ በቅርብ ጊዜ እንደነ ገብሩ ወልደ አማኑኤል፣ ሲቨን፣ እንደኔ ዳያያ የመሳሰሉትን እንደዚህ ትልልቅ ተጫዋቾችን ያፈራ ብዙዎችን ለመውጠር ራሱ ይከብደኛል። የረሳቸው ሊኖሩ ይችላሉ። ግን
የቲም የቅዱስ ጊዮርጊስ ቲም ማለት ከኢትዮጵያ ጋር አብሮ የተያያዘ የህዝብ ቲም ነው። በጠላት ጊዜ ሁሉ ኢትዮጵያን ወክሎ ድል እንድታረግ ያደረገ አንዱ ነው እና ይሄ ቲም ብዙ ጊዜ ብዙ መከራ በየጊዜውና በየሰዓቱ ደርሶበታል። ባለፉት አንዳንድ መንግስታቶች ባለማወቅ የህዝብ ቲም መሆኑን አንደርስቲሜት በማድረግ በመናቅ ይመስለኛል ለሚያደርጓቸው ነገሮች ሁሉ ራሱ ጊዮርጊስ ይመስለኛል መፍትሄ እየሰጠ እስካሁን እስካለበት ድረስ ደረጃ ላይ ደርሷልና ከዚያ በኋላ ቅዱስ ጊዮርጊስ በተቃዋሚዎቹ ፈርሶ በደጋፊዎቹ ልብ ውስጥ እንዳበራ ለ4 ዓመታት ያህል ተጓዘና የመዋቅር ለውጥ ተደረገ ተብሎ በቅዱስ ጊዮርጊስ ቢራ ፋብሪካ ስር ተጠልሎ እንዲጓዝ ተወሰነ። እነዚህ ኃይሎች ይህንንም ሲፈቅዱ ቡድኑ ወደ 2ኛ ዲቪዚዮን ወርዶ እንዲጫወት እንጂ ወደ ስታዲየም ተመልሶ ሊያዩት ፍላጎታቸው አልነበረም። የጊዮርጊስ ደጋፊዎችና ተጫዋቾች ግን በተከፈተላቸው ጠባብ በር ተጠቅመው ታሪክ ሰሩ። ለቅዱስ ጊዮርጊስ ዳግም ትንሣኤ የሆነ ታሪክ። በ1975 ዓ.ም ስታዲየም ህዝብ ፊት እንዳይቀርብ ቫርኔሮና ፖሊስ ሜዳ ወርዶ እንዲጫወት የተፈረደበት የቅዱስ ጊዮርጊስ ቢራ ቡድን በአመቱ በየሜዳው አብረውት በተንከራተቱት የልብ ደጋፊዎችና በሰለሞን መኮንን ወይም ሉቾ በተመሩት ውድ ተጫዋቾች አማካኝነት ተፎካካሪዎቻቸውን ሁሉ አሸንፈው ወደ 1ኛ ዲቪዚዮን ተቀላቀሉ። ያኔ ሁሉም በጋራ የከፈሉት መስዋዕትነት በቅዱስ ጊዮርጊስ ታሪክ መቼም የማይዘነጋ ትዝታን ትቶ አልፏል። በዚያን ወቅት የቅዱስ ጊዮርጊስ ዳግም መፈጠር ያስደነገጣቸው ኃይሎች ዓላማቸው ህዝባዊ ታሪክን ማውደም ነበርና ቡድኑ በ1977 ዓ.ም ወደ ስታዲየም ሲመለስ ምንጊዜም እያሸበራቸው የሚኖረውን ገናና ስያሜውን ቅዱስ ጊዮርጊስን ጠብቆ እንዲገባ አልፈቀዱለትም። ሌላ ተንኮል ጠነሰሱ። ሻምፒዮን በሆነ በወሩ ግንቦት 22 1976 በተጻፈ ደብዳቤ የቅዱስ ጊዮርጊስ ቢራ ፋብሪካ ስም ተቀይሮ አዲስ አበባ ቢራ እንደተባለና ክለቡም በዚሁ ስም እንዲጠራ መወሰኑን አስታወቁ። ለቅዱስ ጊዮርጊሶች ግን ውሳኔው ጊዜ ያለፈበት ሆኖ ቀረ። ለስፖርቱ አፍቃሪዎችም አዲስ አበባ ስታዲየም የሚናፈቅ ቦታ ሆነ። ለመሆኑ የያኔዎቹን ኮከቦች እነ ሙልጌታ ከበደ፣ ገብረመድህን ኃይሌን፣ ሰለሞን መኮንን፣ ዳኛቸው ደምሴን፣ ጌቱ ከበደን፣ ሰለሞን ቸርኬን፣ ደሳለኝ ወልደ ጊዮርጊስን፣ ተስፋዬ ኡርጌቾ እና አዲሴንና ሌሎችንም ምርጥ ተጫዋቾች ከተሆኑ ልንዘነጋቸው ይቻልን ይሆን? መጀመሪያ እኔ ጊዮርጊስ የገባሁት ወሎ ክፍለ ሀገር ቡድን ሲጫወት እዛ ለብሔራዊ ቡድን መጀመሪያ ከክፍለ ሀገር የተመረጥኩት ነበርኩና እዛ ያው ወሎ ክፍለ ሀገር እያለሁኝ የጊዮርጊስን እንትን ተሰማ ነበር። የጊዮርጊስን የደጋፊውን ብዛት ብዙ ሰው ቡድኑን እንዴት እንደሚወደው ስለማቅ ያው እኔ በ76 ቡድኑ ወደ 1ኛ ዲቪዚዮን ሲመጣ እኔ አብሬ እንድገባ ተጠየቅኩኝ። ያው በዛ ሰዓት የነበሩት የስፖርት ደጋፊዎች አመራር ውስጥ ያሉ የነበሩት በጠየቁኝ ሰዓት ያው እኔ ዳኛቸው ገብረመድህን አብረን ገባን ሶስታችንም። እንግዲህ እኔ ጊዮርጊስ የገባሁት ከ77 ዓመተ ምህረት ጀምሮ እንደሚታወቀው በ77 ጀምሮ እንግዲህ ጊዮርጊስ ያው 1ኛ ዲቪዚዮን ሲገባ በዛ ሰዓት በጣም ክለቦች ጠንካራዎች ነበሩ። እንደውም በ76 የኢትዮጵያ ሻምፒዮና ምድር ጦር ነበር መጀመሪያ ጨዋታ ያደረሰን በ77 ከምድር ጦር ጋር ነበር እና ብዙ ህዝብ ስቴዲየም ሞልቶ የተመለሰው ይበዛ ነበር በዛ ሰዓት የሁለቱ ጨዋታ ለማየት። እኛ ደግሞ ገና ቅዱስ ጊዮርጊስ ለመጫወት ነበር የመጀመሪያ ተጫዋቾች ነን እና በአጋጣሚ በዛ ጊዜ እኔ 2 ጎል አገባሁኝ።
ገብረመድህንና ልቶ አንዳንድ ገብቶ 4-4 ወጣ። ውጤቱም ጥሩ ነበር፣ ጨዋታችንም ጥሩ ስለነበረ ከዛ በኋላ ነው እንግዲህ የጊዮርጊስ ቲፎዞ በድሮ ጊዜ እየተመለሰ ጥሩ ደረጃ የደረሰው 77 ነው። በ77 ዓመተ ምህረት ክለቦች በሙሉ በጣም ጠንካራ ናቸው። ለምሳሌ መድን፣ ህንፃ፣ አየር ኃይል፣ ምድር ጦር፣ በጠቅላላ ፖሊስ፣ ኦሜርላ ከባድ ነበርና በዛ ሰዓት በዛ በገባሁበት ዓመት የአዲስ አበባ ኮከብ ጎል አግቢ ተሸፈንኩኝ። እንግዲህ ከዛ የኢትዮጵያ ኮከብ ተጫዋች 78 ሆንኩ። ኮከብ ጎል አግቢ ሆንኩኝ። በአንድ ጊዜ ኮከብ ጎል አግቢና ኮከብ ተጫዋች ሆኛለሁ በአንድ ጊዜ እና እንግዲህ ከኛ ከገባንበት በኋላ የአዲስ አበባ ስቴዲየም ብዙ ህዝብ ማስተናገድ ጀመረ። እንግዲህ ከጊዮርጊስ እኔ ብዙ ዓመት ተጫውተን ብዙ ዓመት አሳልፈናል። ቲሙን በጣም እንወዳለን። ያው አሁን እስከዚህ እንዲቆይ ያደረጉትን ሰዎች በጣም የሚመሰገኑ ናቸው። በተለይ ለጊዮርጊስ ትልቅ አስተዋጽኦ የሚያደርግልን እኔ ድሮ አብነት እየተጫወትኩ እንኳን ከአሜሪካ ሲመጣ እኛ ጋር መጥቶ ትሬኒንግ ይሰራ ነበር። የጊዮርጊስ ከአጎቱ ጀምሮ በጣም ፍቅር አለው። እኛንም ያው ከጊዮርጊስ ስናቆም በተቻለው ያለውን አቅም ረድቶን እኔ ደግሞ በተለይ ለኔ በጣም ነው የማመሰግነው። አሜሪካን ሀገር እስከመጣ ድረስ ረድቶኛል። አሜሪካም ስመጣ ብዙዎች ነገር አድርጎልኛል እና ለአብነት በጣም ነው የማመሰግነው። ያው እንግዲህ ያቅሜን ያህል ለአንድ ክለብ 12 ዓመት ተጫውቻለሁ። ለኢትዮጵያ ቡድን 13 ዓመት ተጫውቻለሁ። ያው ሲጫወት ግን አንድ ቀን እንኳን ሪዘርቭ ያልሆንኩ ነኝ። ያቆምኩትም እኔ ራሴ በቃይ ብዬ ነው እንጂ ችሎታዬ ደክሞ ተቀያሪ ቦታ ቁጭ ብዬ አይደለም። ልክ 12 ዓመት ተጫውኩኝ በቃኝ ብዬ አቆምኩኝ እና አሁንም ያላችሁ የጊዮርጊስ ተጫዋቾች ወደፊትም መልካም እድል እንዲገጥማችሁ ልባይ ምስጋና አቀርባለሁ። ትልቅ ክለብ ነው፣ ረጅም ታሪክ ያለው ነው። በውስጡ ደግሞ በጣም ትልልቅ ሰዎችን የፈጠረ ቡድን ነው። አሁንም ደግሞ ትልቅ በብዙ ነገር ካፓሲቲ ያለው ነው። ጥሩ ትልልቅ ሰዎችም ያሉበት ነው በውስጡ። በዚህ ሁኔታ ደግሞ ከፍተኛውን እድገት አሳይቷል። ነገር ግን በብዙ ነገሩ ፋይናንሻሊም አንዳንድ ነገሮችም የማደጉ ያህል ከዚህ ከኛ ሀገር ወጣ ብሎ የተሻለ ደረጃ ላይ ለመድረስ አልቻለም እና እኔ የምመኝለት ከኛ ከሀገሩ ከዚህ ከሀገር አቀፍ እንትን ወጥቶ በውጭ በአፍሪካ ደረጃ ቢያንስ የሊጉ ጨዋታዎች ላይ የአፍሪካን ቻምፒዮንሺፕ አለ የክለቦች እዛ ላይ ፓርቲሲፔት የሚያደርጉበት ጥንካሬውን የሚያሳይበት ሁኔታ ነው የምመኝለት እና ትልቅ በደረጃ በሀገር ደረጃ ስናያ ዝቅተኛ የሆኑ የፉትቦላቸው አሁን እንኳን ተሻሽለዋል። እነ ሱዳን ስታያቸው ትልቅ ቡድን አላቸው በአፍሪካ በክለቦች ማለት ነው። ትልቅ ከሚባሉት ሀገሮች በላይ ማለት ነው። ኢትዮጵያም ቢያንስ 1 እና 2 እንደዚሁ የሚያቀርብበት እንትን መፈጠር መቻል አለበት የሚል እንትን አለኝና ይሄን ነው የምመኝለት። ጊዮርጊስ ከ1976 መጨረሻ ላይ እኔ በመጣሁበት ጊዜ ከጨርቅ ለቅቄ በመጣሁበት ጊዜ ሙልጌታ ከበደም ከደሴና ገብረመድህን ኃይሌ ለጊዜው ባህር ዳር ነበር። ከባህር ዳር ቲም ሶስታችን አብረን እኩል በመግባት ጨዋታችን ጀመርን። እኔ ባለሁበት ጊዜ እንግዲህ ባሳለፍኩት እኔ ልበል እኔ እያልኩ ነው መናገር የምችለው። እኔ ባለሁበት ጊዜ 1977 እንደመጣን ሻምፒዮን ነው
ያው የፕሪሚየር ሊጉን ሳንሸነፍ ነው ሻምፒዮን ነው። 78ም እንደዚሁ ምንም እንኳን አንድ ውድድር ሁለተኛ ነበር። ሁለተኛ ስለ ሁለተኛ ወጥተህ ግን